አብራችሁን ትቆዩ ዘንድ በአክብሮት ጠይቃለሁ። የተከበራችሁና የተወደዳችሁ የአየሁልያ የዩቲዩብ ቻናል ቤተሰቦች የዛሬውና የዕለቱ መልእክት ይህንን ይመስላል። በቀደም ባለፉት 3-4 ቀናቶች እና 5 ቀናቶች ለአንድ ወር የተሰጠው የመዳን ቅመሞችና የረመዳን የጦርነት አጨራረስና ፍጻሜ የድል ፍጻሜ እንዴት እንደሆነ እንደማሳውቃችሁ ቃል ገብቼላችሁ ነበር። አከብራላችሁ የቃል መሰረት ዛሬ ያለውን የጊዜውን መረጃ ይዤላችሁ የምገኝ ይሆናል። የተወደዳችሁና የተከበራችሁ የአየሁልያ የዩቲዩብ ቻናል ቤተሰቦች የመዳን ቅመሞችና የረመዳን ጦርነት በዚህ መልኩ ተጠናቀቀ። ሌተናንት ጄኔራል ፍራሽ የመዳን ቅመሞች ጄኔራል እንደተናገረው በ30 ቀናት ውስጥ የተሰጠኝን የጦርነት ቻሌንጅ የመዳን ቅመሞችን ሰራዊቶችን ያለምንም እረፍትና መኝታ በጦር በማሰለፍ ያለምንም ጥርጥር በድል አሸንፊያለሁ ሲል ገለጸ። የተወደዳችሁና የተከበራችሁ ተመልካቾቼ ረመዳን ጦር እንዲሁም ሰራዊቱ እጁን ቀጥታ ለመዳን ቅመሞች እጅ ሰጠ። የተወደዳችሁ ተመልካቾቼ የረመዳን ሰራዊት እና ሌተናንት ጄኔራል ሀሰን ሙሳ እንደተናገረው ሰራዊቴ ሙሉ ለሙሉ በመጠቅለልና በመጠበስ ለ30 ቀናት እጅ ሰጥቻለሁ ሲል ተናገረ። እንዲሁም በዚህ 2 ቀን የድርድርና የእርቅ ውል እንደሚፈጽሙ ተናገረ። የመዳን ቅመሞች በድላቸው በመደሰታቸው ያሳዩትን የደስታ አገላለጽ ከትንሽ ደቂቃ በኋላ የማሳያችሁ ይሆናል። ውድ ተመልካቾቼ ይህንን ድል ስላገኛችሁ የመዳን ቅመሞች እንኳን ደስ አላችሁ ስል በአክብሮት ጠይቃለሁ። መልካም ደህና ይሁኑ። ወዳችኋለሁ።